ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ለየት ባለ ቪዲዮ መጥተናል። ቪዲዮን ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ የማቀርብላችሁ ቪዲዮ ምንድነው? በዩቲዩብ ስኬታማ ለመሆን ምን አይነት ስቴፖችን መከተል አለብን ወይም ደግሞ ምን አይነት ስራዎችን መስራት አለብን የሚለውን ሰፋ አድርገን ዛሬ እናያለን ማለት ነው። ቪዲዮን ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ ብያችኋለሁ። እንግዲህ ካላደረጋችሁ አሁንም አድርጉ ማለት ነው። በመጀመሪያ ላይ የምናየው በዩቲዩብ ስኬታማ ለመሆን መጀመሪያ ላይ ስለምትለቋቸው ቪዲዮዎች መጨነቅ አለባችሁ ማለት ነው። ይሄ ስትሉ ማሰብ ወይም መተከዝ ምናምን ሳይሆን እናንተ ሰብስክራይብ ሰብሰብ አድርገው የሚያመጡ ቪዲዮዎች ስለሆኑ የመጀመሪያ ቪዲዮአችሁ ላይ መጨነቅ መጠበብ ወይም ደግሞ ስለ ኤዲቲንግ፣ ስለ ግራፍ፣ ስለ ብዙ ነገሮች ተጨንቆ መስራት ግዴታችሁ ነው ማለት ነው። እና ደግሞ በዚሁ ስንቀጥል ዩቲዩብ ላይ አሪፍ ቪዲዮ ወይም በመጀመሪያ ሰሞን ልንሰራቸው የሚገቡ ሁለት ቪዲዮዎች አሉ። ወይ አስተማሪ ቪዲዮ መሆን አለበት ወይ ደግሞ አስቂኝና ሰውን የሚያዝናና መሆን አለበት። አስተማሪ ቪዲዮ ስትሉ ሰው እንዴት ነው ይሄን ቆይ ስኬን ቻናል ተከታትዬ ልማር ልወቅበት የሚል መሆን አለበት። ሲቀጥል ደግሞ አዝናኝ ነው። ሰው ለጨዋታ ትንሽ ቆይ ፈታ ልበል ብሎ ዩቲዩብ ቻናል ላይ ሲገባ እናንተን ማግኘት መቻል አለበት። ስለዚህ ወይ አዝናኝ መሆን አለበት ወይም ደግሞ አስተማሪ መሆን አለበት መጀመሪያ ላይ የምትለቋቸው ቪዲዮዎች ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቪዲዮአችን የሚወስነው ታይትል ወይም ደግሞ ርዕስ ወሳኝ ርዕስ ነው። ርዕስ እንዴት እንደምታወጡን አወጣጡን ልንገራችሁ። በመጀመሪያ ዋርኒንግ ታይትል ትጠቀማላችሁ። ዋርኒንግ ታይትል ማለት ይህን ቪዲዮ ሳይመለከቱ ዩቲዩብ እንዳይጀምሩ፣ ይህንን ቪዲዮ ሳይመለከቱ ምንም ነገር አይጀምሩ፣ ቢዝነስ እንዳትጀምሩ፣ በቃ የሆነ ዋርኒንግ ሰው ምንድን ነው ብሎ ወይስ ይህንን ቪዲዮ አይቼ የሆነማ ምልክት ይኖረዋል እንዳልጀምር ያለበት ምክንያት ስለሚኖረው ወይስ ይሄን ቪዲዮ ሌው ብሎ ሰው ለማየት ሊጓጓ ስለሚችል መጀመሪያ ፖስተራችሁ ላይ ምንድነው የምታደርጉት? ይሄን ቪዲዮ ከማየታችሁ በፊት ቢዝነስ እንዳትጀምሩና ትጀምራላችሁ። በዛ ሰው ምን ያደርጋል? የእናንተን ቪዲዮ ለማየት ይጓጓል ወይም ፍላጎቱ ይኖረዋል ማለት ነው። ወደ ቀጣዩ ደግሞ ስንሄድ ምንድነው በዚሁ ወደ ሁለተኛው ስንቀጥል ደግሞ ምንድነው የሚለው ሃውቱ የምትለውን ቃል ተጠቀሙ። ሃውቱ ማለት እንዴት። ለምሳሌ እንዴት ነው የዩቲዩብ ቻናል የምንከፍተው? እንዴት ነው ከዚህ ሀገር ተነስተን ወደዚህ ሀገር የምንሄደው? እንዴት ነው በዛ ሰው ቆይ እስኪ የማላቀው ነገር ሊኖር ይችላል በሚል የእናንተን ቻናል ለመከታተል ይጓጓል ማለት ነው። ስለዚህ ሃውቱ የምትለውን ቃል መጠቀማችሁን እንዳትረሱ፣ ተምኔላችሁ ላይም ማስገባታችሁን እንዳትረሱ። በዚህ በሁለተኛው ላይ ደግሞ ስንቀጥል ሴክሬት መጠቀም አለባችሁ። ሚስጥር። ለምሳሌ ያልተነበቡ የኢትዮጵያ ሚስጥራት፣ ዩቲዩብ ያልተናገራቸው ወይም ግልጽ ያላደረጋቸው ሚስጥሮች፣ ስለ ጠቅላይ ሚኒስትሩ ያልተሰሙ ሚስጥሮች፣ ብዙ አይነት ሚስጥር አድርጋችሁ ሰው ወይስ ግን ያልሰማው ነገርማ አለ ብሎ የእናንተን ቪዲዮ ለማየት ስለሚጓጓ ሴክሬት መጠቀም አለባችሁ። ሴክሬት ማለት ሚስጥር ማለት ነው። ስለዚህ ሚስጥር አለ፣ ሰው ሚስጥር ለማየት ስለሚጓጓ የእናንተን ቪዲዮ ለማየት ይጋበዛል ማለት ነው። ሴክሬት መጠቀማችሁንም እንዳትረሱ። ወደ ሶስተኛው ደግሞ ስለ ዩቲዩብ ስኬታማ የሚያደርጉ ነገሮች ስንገባ ምንድነው ይሄ ሶስተኛው ነው። ሶስተኛው ደግሞ ምንድነው ቪዲዮ አሰራራችሁ ነው። ቪዲዮ አሰራር ስትሉ ምንድነው የምትቀርጹት ቪዲዮ ምንድነው? ዝም ብሎ ወጥ ቪዲዮን አንድ አውርቼ መጨረስ ነው ወይስ በመሃል ላይ ኢፌክት እያስገባችሁ የሆነ አስቂ ነገር እያስገባችሁ ወይ ሰው ያልሰማውን ነገር በመሃል እያስገባችሁ ነው የምትሰሩት? ስለዚህ እንደዛ ያደረጋችሁ ቪዲዮአችሁን መስራት ትችላላችሁ ማለት ወሳኙ እሱ ነው። ምክንያቱም አንድ ሰው ቪዲዮአችሁን ሲያይ እዛ ቪዲዮ ላይ ሊቆይ የሚችለው የእናንተ ቪዲዮ የሚያስቆይ ወይም ሰውየውን የሚስብ ሲሆን ነው ማለት ነው። ስለዚህ ቪዲዮ አሰራራችሁ ላይ ጠንቃቃ መሆን አለባችሁ። ወደ አራተኛው ስንሄድ ደግሞ ሪፕሌይ ማድረግ አለባችሁ። ኮመንት ከኦዲየንሶቻችሁ ጋር መግባባት መቻል አለባችሁ። የኔ ኦዲየንስ በቀጣይ ስለ ቴሌግራም ቻናል አከፋፈት ስራልኝ ብሎ ኮመንት ላይ ቢጽፍኝ ሰርቼ ማስቀመጥ አለብኝ። ኦዲየንሴ 5 ሆኑ 6 ከነሱ ጋር ተግባብቼ መስራት አለብኝ ማለት ነው። ስለዚህ ኮመንት ሪፕሌይ ማድረግ እነሱ ጎበዝ ኪፕ ኢት አፕ ምናምን ብለው ሲጽፉልህ አንተ ልብ ቅርጽ የፈለጋችሁት ኢሞጂ ከፈለክ ቴንክ ዩ እያረጋችሁ ሪፕሌይ ማድረጋችሁን እንዳትመልሱ። ኮመንት የኛ ያክል ለቪዲዮ ወይም ስኬታማ ያደርጋችኋል ማለት ሳይሆን ኦዲየንሳችሁ ይከታተላችኋል ማለት ነው። ሪፕሌይ ስታደርጉት ሪፕሌይን በሚያይበት ሰዓት ደግሞ እናንተ ቪዲዮ እንደለቀቃችሁና እንዳለቀቃችሁ ገብቶ ያላችኋል ማለት ነው። ይሄ አምስተኛው ነው። አምስተኛው ደግሞ ምንድነው ኮል ቱ አክሽን ይባል ነገር አለ። ኮል ቱ አክሽን ማለት ሰብስክራይብ እንዲያደርጓችሁ ማስታወስ ወይም ዝም ብለው ቪዲዮ የሚያዩ ከሆነ ሰብስክራይብ አድርጉ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ላይክ እያላችሁ 60 ጊዜ አትንዛዙ። በቃ አንዴ ነው ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ አለቀ። ወይም ሰብስክራይብ አድርጉኝ እያላችሁ ነው እንጂ መቀጠል ያለባችሁ ሃይ ጋይስ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ነገራችኋለሁ። እሺ በማርያም እኔ ይረዳኛል ሚስቴር ጉነች ካላስ እንደዚህ አይነት ነገር አይሰራም። ዩቲዩብ ላይ የሚሰራው እንዴት ነው? ወደ ገደለው ወደ ቪዲዮ መግባን ያለባችሁ ማለት ነው። ኮል ቱ አክሽን ቪዲዮውን ያንዛዛዋል፣ ቪዲዮውን ያፈጥነዋል። እናንተ የምትሉበት ሁኔታ ግን ይወስናል ማለት ነው። ወደ ስድስተኛው ስንሄድ ደግሞ ቪዲዮ በምን ያህል ጊዜ ልስራ ነው። ቪዲዮ በምን ያህል ጊዜ እንደምትሰሩ እሱ አይታወቅም። ቪዲዮ የምትሰሩበት ሰዓት ይወስናል። አሁን ቪዲዮ እናንተ በሳምንት አንዴ በወር አንዴ የምትፖስቱት
ፌመስ በሆናችሁ ሰዓት ነው ወይም ደግሞ ከዩቲዩብ አሪፍ ገቢ ስታገኙ ነው። አሁን ግን ከዩቲዩብ ጋር እስከምትግባቡበት ጊዜ ድረስ ቪዲዮ ቢቻል በቀን 2 ካልተቻለ ደግሞ በቀን 1 በሳምንት 7ቱንም ቀን አፕሎድ ብታደርጉ ተመራጭ ነው። ቢያንስ ከዩቲዩብ ጋር ትንሽ እስክትስማሙ ድረስ። እንዴት ነው የተስማማሁት ብላችሁ ደግሞ ማወቅ ከፈለጋችሁ በሌላ ሰው ስልክ ግቡና ስማችሁን ኖርማሊ አሁን የኔ ጆናይል ሰርች ሳረግ ቻናሌ ከመጣ ዩቲዩብ አውቆኛል ማለት ነው። ግን ቻናሌ በዩዘር ኔም ገብቼ የማገኘው ከሆነ ግን ይሄን ያህል እውቅና አላገኘው ማለት ነው በዩቲዩብ ዘንድ። ስለዚህ በዩቲዩብ ዘንድ ታዋቂ መሆን ስትፈልጉ በሰው ዘንድ ሳይሆን በዩቲዩብ ዘንድ ቻናሉ ወይም ዩቲዩብ አልጎሪዝሙ እንዲያውቃችሁ ከፈለጋችሁ መጀመሪያ ማድረግ ያለባችሁ ነገር ይሄ ነው ማለት ነው። ሰባተኛውና የመጨረሻው ታግ ወርድ መጠቀም ነው። ታግ ማለት ምን ማለት ነው? ታግ ማለት ቪዲዮአችሁ ከስር የምታስገቡት ታግ ወይም ሜንሽን የምታደርጉት ነገር ነው። አንድ ሰው ቪዲዮአችሁ ሰርች ሊደረግ የሚችል ለምሳሌ ቪዲዮአችሁ የሚያወራው ስለ አንበሳ፣ ስለ አራዊት ነው። እናንተ ደግሞ ታግ የምታደርጉት ስለ ቴክኖሎጂ ምናምን ሊሆን ይችላል። እንደዛ አይደለም ታግ ማለት። ለምሳሌ እናንተ ቪዲዮአችሁ ስር የምታደርጉት ታግ የምታደርጉት ነገር ሰርች ተደርጎ ሊገኝ የሚችል በብዛት በዩቲዩበሮች ወይም ዩቲዩብ በሚጠቀሙ የዓለም ሕዝብ ዘንድ ሰርች ተደርጎ ሊገኝ የሚችል መሆን አለበት ማለት ነው። እስካሁን ያነሳሁት ሐሳብ እንደማይደብራችሁ እርግጠኛ ነኝ። እንግዲህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።